ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ ሰላም ነኝ። ሁላችሁንም ሰላም ብያለሁኝ። በያላችሁበት አላህ ይጠብቃችሁ፣ ሀገራችንም አላህ ሰላም ያድርግልን። ዛሬ ወክ ላይ ነኝ። ከመገናኛ ባጃጅ ማቆሚያው ወደ ላይ ያለውን አሳያችኋለሁኝ። ወደ እርግቦ መሄጃው ማለት ነው። የዚህ ሰፈር ልጆች እንግዲህ ካላችሁ ሰፈራችሁ ይህን ይመስላል። ጸዳ ያለ ነው። ያው አሁን ላይ የሀገራችን የሰላሙ ጉዳይ ባጃጅ ወደ ላይ ሄድም ወደ እርግቦ ከመናኸሪያ እስከ ቤተክርስቲያኑ ድረስ ነው የሚሄደው። ከዛ በላይ ማቅናት አይችልም። ያው የእግር መንገድ በጣም ከባድ ነው አሁን ላይ ስለተረሳም ይሁን ብቻ እዚህ ከመገናኛ አንስታችሁ ራሱ የትንሽ ቤተክርስቲያኑ ድረስ እንኳን በእግር ለመሄድ በተለይ እቃ ከያዛችሁ አላህ ይህች አካባቢ ደግሞ አቀበትም ስላላት ታደክማለች። ከዛ በላይ እንግዲህ ሩቅ ከእርግቦ በላይ ላሉት ያው ረቢ አላህ ይድረስላችሁ። እናም ይህን ይመስላል። ያው ሰሞኑን ዝናብ ስለጣለ አረንጓዴውም አጀፍጅፏል። ፀሐዩ በጣም ይዞት ነበረ። አላህ ደግሞ ይለግሰን። ለገበሬውም ለሁሉም ዝናቡ ተፈላጊ ነው። በአሁኑ ሰዓት በጣም ሙቀት ጨምሯል ሀገራችን ላይ። እናም በሀገር እንደዚህ በነፃነት መንቀሳቀስ ደስ ይላል። እዚህ ደግሞ ገረገንቲ ተቆልሏል። መንገዱ ሊስተካከል መሰለኝ። የባጃጅ መንገድ ልነግራችሁ አልችልም። የምታውቁት ታውቁታላችሁ። በጣም ያደክማል የባጃጁ ራሱ የመንገዱን ስላልተስተካከለ። እዛ ላይ ደግሞ ከአቅሟ በላይ ነው የሚጭኑት። ያው በንዚሉ ስለተወደደባቸው መሰለኝ ከመናኸሪያ አንስቶ ለቤተ ክርስቲያኑ ባጃጅቱን ከልክ በላይ ነው የሚጭኗት። የግድ ነው የምትንቀሳቀሰው። ያቀበቱን የግድ ነው የምታቀነው። አማራጭ ስለሌለ እዛችሁ ባጃጅ እንገባለን። ከመናኸሪያ እንዲያልኳችሁ ለቤተ ክርስቲያኑ ማለት ነው። መድኃኔዓለም የሚባለው ቤተ ክርስቲያን ድረስ 30 ብር ነው የሚከፈለው። አሁን ላይ የትራንስፖርት ጉዳይ በጣም ተጧጥፏል እና እምላችኋለሁ። እንግዲህ ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ሀገር ቤት ነው ያለሁት። ላይክ አድርጉ ቪዲዮን።